ጋይስ በጣም ተናድጃለሁ። ለምን ብትሉኝ ይሄንን ትሬድ ሴታፑን ሰርቼው ነበር። ኢስ ኦብቪየስሊ ዋን አወር ላይ ልግባላችሁ። እዩት ምን አይነት ትሬድ እንደሆነ። ቪዚብል ትሬድ ማለት ቶፕ ቦተም ማለት አሚን ደብል ቦተም። እዚህ ጋር ኔክ ላይ ነው አለ፣ እዚህ አካባቢ ኔክ ላይ ነው አለ። እዚህ ጋርም ቴስት ማድረግ ትችላላችሁ። ከዛ ሄደ ሪቴስት አደረገው። ከዛ በኋላ ተመለሰ። ግን አልገባሁትም ይሄን ትሬድ በጣም የሚያናደው ማለት ነው። እና ምን ላችሁ ፈልጌ ነው ኤልዌይስ ፎሎ ዩር ፕላን ፎሎ ትረስት ዩር ስትራቴጂ። ሲጀምር ስትራቴጂያችሁን በጣም ቼክ ማድረግ አለባችሁ። ሲቀጥል ደግሞ ፍርሃት የሚመጣው ስትራቴጂን ካለማመን የተነሳ ስለሆነ ፊር ኦፍ ሚሲንግ አውት ምናምን የሚባለው ማለት። ስለዚህ ስትራቴጂያችሁን እመኑ። ከዛ በኋላ ፕላን ያደረጋችሁትን ኤክስኪዩት አድርጉ። እና በቃ ይሄንን አሁን እኔ 1:4 ነው። እዚህ ጋር ከታያችሁ አላውቅም። 1:4 ሪስክ ሪዋርድ ሬሽዮ ነው ያለው። አትሊስት እኔ ከ200 በላይ እስከ 300 ከ200 እስከ 300 እዚህ በፕሮፈርም ላይ ማግኘት ትችል ነበረ ማለት ነው። ይሄንን ልነግራችሁ ፈልጌ ነው። እና ይሄንን ካሁን በኋላ በገባ ራሱ የተወሰነ እኮ አለኝ። የተወሰነ አትሊስት ይሄንን ትሬድ እንኳን እስከዚህ ባድርገው እዚህ ጋር እንኳን ገባው ቢባል የተወሰነ አለኝ። ግን ኦልሬዲ ሚስ አድርጌዋለሁ። እና ምን ላችሁ ፈልጌ ነው ፎሎ ኤልዌይስ ዩር ፕላን። ምንም ሌላ ነገር ፎሎ አታድርጉ። ይሄንን አውጥቼዋለሁ፣ በቃ ሚስ አድርጌዋለሁ ይሄንን ትሬድ። ሶ ጋይስ ፕሊዝ በፕሮሰስ ውስጥ ነው ያላችሁ። ሰው አንዳንድ ነገሮች ሲከሰቱ ያው ምንም ማድረግ ስለማይቻል ኔክስት ትሬድ ደግሞ እንፈልጋለን። እና ይሄንን ልነግራችሁ ፈልጌ ነው። በጣም አመሰግናለሁ። ሼር አድርጉልኝ፣ ኮፒ አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ቴንክ ዩ ሶ ማች